ሰላም ቤተሰብ እንዴት ከረማችሁ እንዴት አረፈዳችሁ በሁሉም የዓለማችን ክፍል ላይ የምትገኙት ቤተሰቦቻችን ሰላማችሁ ይብዛ። ዛሬ በቸልሲ ትላንት በተደረገው በእንግሊዝ ፕሪሚየር ሊግ ጨዋታዎች ዙሪያ ቆይታ ይኖረናል። ትላንት ከተደረጉ ጨዋታዎች ደግሞ ዛሬ ቆይታ የምናደርገው በቸልሲ እና በሰንደርላንድ በማንቸስተር ዩናይትድ እና በብራይተን በሊቨርፑል እና በብሬንትፎርድ ጨዋታ ዙሪያ ነው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ትላንትና በተደረገው የእንግሊዝ ፕሪሚየር ሊግ 9ኛ ሳምንት የመጀመሪያ ጨዋታ ቸልሲ በሜዳው በስታንፎርድ ብሪጅ ሰንደርላንድን አስተናግዶ ነበር። በጨዋታው ቀድሞ ግብ ማስቆጠር ቢችልም ከኋላ በተቆጠሩበት 2 ጎሎች ቸልሲ መሸነፉ ይታወቃል። ስለዚህ የትላንትናው የቸልሲ ሽንፈት ደጋፊዎችንም በጣም ያስቆጣ ነበር። ምክንያቱም ጨዋታው ከመጠናቀቁ በፊት ስቴዲየሙን ለቀው ሲወጡ ስንመለከት ነበር። ስለዚህ ይሄ ደግሞ ለኤንዞ ማሬስካ መልካም ዜና አይመስልም። ቸልሲ ተከታታይ ጨዋታዎችን ማሸነፉ ይታወቃል። በቻምፒየንስ ሊጉን ጨምሮ 3 ተከታታይ ድሉ ነበር። የትላንትናውን ማሸነፍ ቢችል 4ኛ በፕሪሚየር ሊግ 3ኛ ተከታታይ ድል ይሆን ነበረ። ትላንትና ሜዳ ላይ የነበረው ቸልሲ ግን ፍጹም ያልተጠበቀ በጣም የወረደ ብቃት ያሳየ ቡድን ነበረ። በተለይ ደግሞ አብዛኛው ተጫዋቾች በቻምፒየንስ ሊጉ እረፍት አድርገው እንደመምጣታቸው የትላንትናውን ጨዋታ በጥሩ ብቃት ይወጣሉ ወይም ደግሞ ቅድሚያ 3 ነጥቡ ሙሉ ለሙሉ ተሰጥቷቸው ነበር ማለት ይቻላል። ሆኖም ግን ከረፍት የተመለሱ ራሱ አይመስሉም ነበር። ሳምንቱ ሙሉ ሲጫወቱ የከረሙ ነበር የሚመስሉት። ሜዳ ላይ በየትኛውም ክፍል ላይ ጥሩ ተንቀሳቅሷል ተብሎ ሊነገር የሚችል ተጫዋች አለ ብሎ ማሰብ በጣም ከባድ ነው። በእርግጥ አጀማመራቸው በጣም ምርጥ ነበር። አሌሃንድሮ ጋርናቾ የመጀመሪያ የቸልሲ ጎሉን ማስቆጠር ችሎ ነበር። በተለይ ደግሞ ጎሉ የተቆጠረበት ደቂቃ ብዙ ነገሮችን ቸልሲ ከዛ በኋላ ጨዋታውን ዶሚኔት አድርጎ ማሸነፍ ይችላል ብለን እንድናስብ የሚያደርግ ደቂቃ ነበር። 4ኛ ደቂቃ ላይ ነው ቸልሲ ጎል ማስቆጠር የቻለው። ከዛ በኋላ ግን ምን ሲያደርጉ እንደነበረ በጣም ብዙ እድሎችን ለመፍጠር ሞክረዋል። ሁሉም የግል ነበር ጨዋታው የነበረው። ሁሉም በራሱ መንገድ ጎል ማስቆጠር በራሱ መንገድ የሆነ ነገር ከመፈለግ ውጪ የቡድን ህብረት አልነበረውም በአጠቃላይ። ከዛ በኋላ በተቆጠረበት 2 ጎል ነው የተሸነፈው። አሁንም ቸልሲ ላይ የቆመ ኳስ የእጅ ኳስ የሚቆጠርበት መንገድ የቆመ ኳስ አሰልጣኝ ተቀጥሯል ቲም ውስጥ። በብሬንትፎርድ ቸልሲ ነጥብ ሲጥል የመጨረሻ ደቂቃ ጎል እንዴት እንደተቆጠረበት ይታወቃል። ትላንትና በሰንደርላንድ የሚያስተናገደው ጎል ከእጅ ኳስ የተወረወረ ነው። ስለዚህ የቆመ ኳስ መከላከል ላይ በጣም ደካማ ቡድን እንደሆነ በተደጋጋሚ እያየን ያለ ነው። ያ ብቻ ሳይሆን የአንድ ለአንድ ግንኙነቶች ላይ ቸልሲ መቼም የትኛውም ጨዋታ ላይ አሸንፎ አያውቅም። በተለይ ቶሲን አድራባዮ አንድ ለአንድ ተገናኝቶ ቸልሲ ላይ አደጋ ሊፈጠር የሚችል ኳስ አስጥሎ አንድም ቀን አይቻላቅም። ትላንትና የተቆጠረውም ተመሳሳይ ነው። ረጅሙን ደቂቃ ቸልሲ ኳስ ቢይዝም እዚህ ግባ የሚባል ልዩነት መፍጠር የሚችል እንቅስቃሴ እንኳን አላደረጉም ነበር። ዝም ብሎ ላይታች ኳስ ማሽከርከር እንጂ የተጋጣሚ ቦክስ ጋር ሰብሮ መግባት የሚችል ተጫዋች እንኳን አልነበረም። ሁሉም በቃ ይሄ ጥሩ አልነበረም። እርስ በርስ ራሱ ለምን አላቀበልከኝ ምናምን በሚለው ሲነጫንጩ ስናይ ነበረ። ከዛ ውጭ ደግሞ ለትላንቱ ሽንፈት ትልቁን አስተዋጽኦ ያደረገው የኤንዞ ማሬስካ ቀያሪ ይመስለኛል። ምክንያቱም አቼምፖንግን ቀይሮ አስወጥቶ ቶሲንን አስገብቶ ነበር። በዛ ሰዓት ቸልሲ እየተጠቃ አይደለም። የተከላካይ ቀይሮ ማስገባት ያለበት ሰዓት አይደለም። እንደ አንድ 3 ነጥብን እንደሚፈልግ አሰልጣኝ ተከላካይ ቢቀንስ እንኳን የማጥቃት ባህሪ ያለውን ተጫዋች ወይም ደግሞ የአማካይ ክፍል ተጫዋች ቀይሮ አስገብቶ ነበር ይጠቀማል ብዬ ያሰብኩት። ግን በዛ ደቂቃ ለምን አቼምፖንግን አስወጥቶ ቶሲንን እንዳስገባው አላውቅም። ምናልባት 1 ነጥብ ፍለጋ ነው የሚመስለኝ። ጨዋታውን ለማሸነፍ ሳይሆን 1 ነጥብ ይዞ ስለመውጣት ነው የማሬስካ ሀሳብ የነበረው። ግን ሆኖም እኔ ቶሲን ገብቶ ምንም የተለየ ያደረገው ነገር የለም። አንድ ኳስ ቢሄድ እሱም ቀጥታ ጎል ነው የሆነው። አንዳንዴ በቅያሪ ላይ የሚወስናቸው ውሳኔዎች ፍጹም ስህተቶች ዋጋ የሚያስከፍሉ ናቸው። በቃ ይሄ ለማሸነፍ ሳይሆን ነጥብ ተጋርቶ ለመውጣት መፈለጉን የምታውቁት በሜዳው ነው፣ በደጋፊ ፊት ነው፣ 1 ለ1 ነው። ስለዚህ
ተጨማሪ አቅም ያላቸው ልጆች ተከላካይ ማስገባት በዛ ሰዓት ለቼልሲ ምንም አይነት ጥቅም የለው፣ ምንም ሊያረግ አይችልም። ባይሆን ተከላካይ ከሚነካ ፊት ለፊት ላይ ደከም ያሉ ተጫዋቾችን አስወጥቶ የማጥቃት ባህሪ ያላቸው ልጆች ማስገባት፣ አይ ደግሞ እሱም ይቅር ካለ እንኳን ተከላካይ ቀንሶ የማጥቃት ባህሪ ያለው ተጫዋች ነው ወደ ሜዳ መግባት ያለበት፣ 3 ነጥብን እንደሚፈልግ አሰልጣኝ ማለት ነው። ያ ግን ጭራሽ አልሆነም። አቼምፖንግ ጥሩ ነበር በጨዋታው ላይ። ከዛ እሱ ተቀይሮ ወጣ። እሱ ከወጣ በኋላ ቀይሮት የገባው ቶሲን አድራባዮ ነው። ከዛ በኋላ ግን ምንም ማድረግ አልቻሉም። አንድ ኳስ በካውንተር ሄዱ። በ93ኛ ደቂቃ ላይ አስቆጠሩ። ስለዚህ በብሪጅ ጣፋጭ ድል አሳክተው መጡ። ከቼልሲ ጋር ያላቸውንም የነጥብ ልዩነት በ3 አሰፉ። ሁለተኛ ደረጃ ላይ መቀመጥ ቻሉ። አሁን እንደዚህ አይነት ጨዋታዎችን ቼልሲ ማሸነፍ የማይችል ከሆነ፣ በእንደዚህ አይነት ጨዋታዎች ነጥብ መሰብሰብ የማይችል ከሆነ በአመቱ መጨረሻ የቱ ጋ ነው ሊቀመጥ የሚችለው? ይሄ በጣም የሚያሳስብ ነው። ሌላኛው ደግሞ ደጋፊዎቹ በእርግጠኝነት ትላንትና በሜዳቸው ላይ የነበረው እንቅስቃሴ አስደሳች አልነበረም። በኖቲንግሃም ፎረስትንም እኮ ቼልሲ 3-0 ሲያሸንፍ ውጤቱን የሰማና ጨዋታውን ያየኮ ጭራሽ አንድ አይደለም። 3-0 አሸነፈ ሲባል ዶሚኔት አድርጎ ምናምን ነው የሚመስለው ለሰማ ሰው። ጨዋታውን ላየ ሰው ግን እጅግ በጣም አስቸጋሪ 45 ደቂቃ አሳልፎ ከዛ በኋላ አንሰራርቶ ነው ጨዋታውን ማሸነፍ የቻለውና እንደዚህ አይነት ነገሮች አሁንም በኤንዞ ማሬስካ በኩል መታረም ያለባቸው ነገሮች ናቸው። ሌላኛው በጣም መጥፎ አጀማመር አድርጎ ብዙ ትችቶችን ሲያስተናግድ የነበረው አሁን ደግሞ ጣፋጭ የሆነ ጊዜ ለደጋፊው አስደሳች የሆነ ታይም እያሳለፈ ያለው ማንቸስተር ዩናይትድ ነው። ትላንትና ብራይተንን አስተናግዶ 4-2 በሆነ ውጤት ማሸነፍ ችሏል። ውጤቱ ብቻ ሳይሆን ጨዋታ ላይ የነበራቸው እንቅስቃሴ፣ የነበራቸው ጥምረት፣ የተጫዋቾቹ የማሸነፍ ፍላጎት በደንብ ይታይ ነበር። ማቲያስ ኩኛ፣ ምንቤሞ በጣም ምርጥ ፈራሚዎች እንደሆኑ ከዚህ በፊትም በተደጋጋሚ ተናግሬያለሁ። ምክንያቱም ቡድኑ ጥሩ ስላልሆነ ወጥ የሆነ አቋም ላይ ስላልተገኘ፣ ከዛ ውጭ ደግሞ አብዛኛው ተጫዋቾች ክለብ ውስጥ ያሉ ተጫዋቾች ለአሞሪም አጫዋት የማይመቹ ስለነበሩ እንጂ ዝውውሮቹ እጅግ በጣም ምርጥ ዝውውር፣ ከማንም የተሻለ ዝውውር እንደሆነ የሁለቱ ተጫዋቾች በተለይ ተናግሬ ነበር። ሁለቱ ተጫዋቾች ግን ትላንትና የነበራቸው ጥምረት ማቲያስ ኩኛን እኮ ወልቭስ ቤት በደንብ እናውቀዋለን ምን አይነት ታታሪ እንደሆነ ምናምን። ትላንትና በቃ ራሱን ያሳየው። የመጀመሪያ የጎል አካውንቱንም በማንቸስተር ቤት መክፈት ችሏል። ስለዚህ ለማንቸስተር ዩናይትድ እጅግ በጣም ጣፋጭ ድል ነው። 16 ነጥቦች ላይ ደርሷል። ይወርዳል ሲባል የነበረው ቡድን ራሱን እያሻሻለ 3ኛ ተከታታይ ድሉን ማሳካት ችሏል። ለአሞሪምም ለተጫዋቾቹም በጣም ምርጥ የሚባል አጋጣሚ ነው የትላንትናው ድል። ከዛ ውጪ ሊቨርፑል አሁንም በቀውሱ ቀጥሏል። በቻምፒየንስ ሊጉ ማሸነፍ ችሎ ወደ ቦታው ተመለሰ ብለን ገና አስበን ሳንጨርስ በፕሪሚየር ሊጉ በብሬንትፎርድ ሽንፈት አስተናግዷል። ይህ ደግሞ ለአርነ ስሎትም ለተጫዋቾቹም አስደንጋጭ ነው። ከጨዋታው በኋላ አርነ ስሎትም በጣም አስከፊ ሽንፈት ነው ያሉት። ሊቨርፑልን ከያዝኩ ጀምሮ የገጠመኝ አስከፊው ሽንፈት ነው ያሉት። ቨርጂል ቫን ዳይክም ሁላችንም ራሳችንን መፈተሽ አለብን፣ እኔን ጨምሮ ሁሉም ሰው ራሱን መጠየቅ አለበት፣ ከዚህ ነገር እንዴት ነው መውጣት ያለብን የሚለው ነገር በጣም አሳሳቢ ነው ብሏል። ስለዚህ የሊቨርፑል በጣም ምርጥ አጀማመር አድርጎ ወደታች እያሽቆለቆለ ያለበት መንገድ ግን በጣም አስደንጋጭም ለአሰልጣኙ አሳሳቢም ነው። የአምና ሻምፒዮን ነው። በጣም ብዙ ዝውውሮችን አድርጓል። ምርጥ የሚባሉ ተጫዋቾችን ገዝቷል። እስቲል ግን ተጫዋቾቹን ማዋሃድም ቦታቸውንም በአግባቡ ማግኘት የቻለ አይመስለኝም አርነ ስሎት። ስለዚህ ሊቨርፑል ተከታታይ 3ኛ የፕሪሚየር ሊግ ሽንፈቱን አስተናግዷል። ይሄ ደግሞ በጣም ትልቅ ጭንቀት ነው ቡድን ውስጥ ሊፈጠር የሚችለው። በራስ መተማመናቸው የተጫዋቾቹ ሙሉ ለሙሉ ነው ሊወርድ የሚችለው። ስለዚህ እንዴት ነው ወደ አሸናፊነት የሚመጣው የሚለው በጣም አሳሳቢ ነው። ስለዚህ ትላንትና የሊቨርፑል ሽንፈት ብዙ ነገሮችን ነው ያመሰቃቀለው። ማንቸስተር ዩናይትድ ከሊቨርፑል በላይ እንዲቀመጥ ሆኗል። በጣም ከረጅም ጊዜ በኋላ ቶፕ 4 ላይ ተገኝቷል። ስለዚህ ሊቨርፑል እንዴት ነው ወደ አቋሙ የሚመለሰው የሚለው በጣም አሳሳቢ ነው። ማንቸስተር ዩናይትድ በዚሁ ከቀጠለ ግን የውድድር ዓመቱ ሰርፕራይዝ ቡድን ሊሆን እንደሚችል ማሳያዎች አሉ። ቼልሲም ወደ ራሱ መመለስ አለበት። ኤንዞ ማሬስካ ለወንበሩ ሲል ይህን ነገር ማስተካከል አለበት። ለዛሬ የነበረን ቆይታ ይህንን ይመስላል። ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አካፍሉን። መልካም ቀን፣ መልካም ቆይታ።